ይሄን የበሻሻ ንክ ሰውዬ በቃ የምንለው መቼ ነው? ድምዳሜ አይደለም፣ ጥያቄ ነው። ትናንትም ጥያቄ፣ ዛሬም ጥያቄ፣ ነገም ጥያቄ ብቻ ነው ማቅረብ የምንችለው። ስንት ህዝብ ከፈጀና ካስፈጀ በኋላ ከህዝብ የተሰወረ ስምምነት ከጎረቤት ሀገር ጋር ፈጽሞና ያለ ህዝብ ዕውቅናና ውሳኔ ስምምነቱን አፍርሶ ወይም ቃሉን አጥፎ መከላከያውን አምኖ የዘመተውን የአማራውን ህዝብ ሚሊሻና ሰራዊት ለጥቃትና ጦርነት አጋልጦ ራሱ አቋቁሜዋለሁ ያለውን የትግራይ ጊዜያዊ አስተዳደርና በስሩ ተባብረውት ይሰሩ የነበሩ ኃይሎችንና ሰዎች በመካድ ሜዳ ላይ ጥሎ በመሸሽ የሚገኘው መልካም ስምና ዝና የሚገኘው ሀገራዊ ትርፍ ወይም የሚመጣው መልካም ትሩፋት ምንድነው? ለመሆኑ የዓለም አቀፍ ኃይሎች ለሰብአዊ እርዳታና ለተኩስ አቁም ስምምነት እንዲሁም ለሁሉም አቀፍ ሰላማዊ ንግግርና ሀገራዊ ስምምነት በሚገፋፉበት በዚህ ሰዓት ስንት ሺህ የሀገሪቱን ሰራዊት አስፈጅቶ ስንቱን ሺህ ለሙርኮ አስረክቦና ለአካል ጉዳት ዳርጎ ያለምንም ሂደትና የተጠና አካሄድ ያለምንም ስምምነትና ንግግር ድንገት እንዳበደ ሰው በመንግስት ስር ያለን የሀገር ክልልና ድንበር ከነ ህዝቡና መሰረተ ልማቶቹ ከነ ሀብቱና ንብረቱ አሸባሪ ብሎ ለፈረጀው ቡድን እርግፍ አድርጎ ጥሎ ብርር ብሎ መጥፋት። ቆይ ይሄ ሁሉ ነገር የጤና ነው? ግን ከአንድ የሀገር መሪስ የሚጠበቅስ ነው ወይ? ነፋስ ላይ የተበተነ ዱቄት አድርጊያቸዋለሁ እያለ ሲፎክር የከረመ ሰው አሁን በምን አፉ ነው አይኑን በጨው አጥቦ የዓለም ሁሉ አይኖች እያዩት ከተበተነበት ንፋስ እንደ አዙሪት አቧራ ወደ ላይ ተነስቶ ማረከኝ፣ ገደለኝ፣ አሸነፈኝ፣ አባረረኝ የማለት ሞራሉና ድፍረቱን የሚያገኘው? ለመሆኑ የሰውዬ የሰከነና የታወቀ የተፈረመ ስምምነት ከሚደረግባቸው ተገቢና ህጋዊ ተግባራት የሚሸሸውና የተራ ዱርዬና ንክሰው ባህሪን የሚመርጥበት ምክንያቱ ምን ይሆን? አሁን ድል ቁርሱ እያለ የካባቸውን ቱልቱላ ማዕረግተኞች ምንድነው የሚያደርጋቸው? የኢትዮጵያን ህዝብ የዋሸበትና በቁሙ ያሞኘበትስ አግባብ ማን ነው የሚጠይቀው? ይሄን የኢትዮጵያውያንን ደም በከንቱና ያለምንም አግባብ በማፍሰስና በማፋሰስ የተለከፈ ሰውዬ ለመሆኑ አስመራ ሲመላለስና ከኢሳያስ አፈወርቂ ጋር ሳዋ ለሳዋ ሲያሽቃበት ከኤርትራስ ጋር አወዛጋቢ ድንበሮችን በተመለከተ በህቡ ያደረገው ህጋዊ ስምምነት አለ ወይስ የጨረቃ አሁን ሂድ የሚል ዕቃቃ ጨዋታ ነበር ሲያካሄድ የቆየው? ማን ነው ለደረሰውና ወደፊት ለሚደርሰው ሀገራዊ ውድመት፣ ሰብአዊ ኪሳራና ወንጀሎች ሁሉ ተጠያቂ የሚሆነው? ቀድሞስ ምን አስቦ ነው ይሄ ሰውዬ ቁጭ አድርገን በጠረጴዛ ዙሪያ እናደራድራችሁ ሲባል አሻፈረኝ ብሎ የከረመው? አሁንም ወደፊትም በዚህ ቢጩ ሰውዬ እየተመራን ለመቀጠል ነው ወይ የኢትዮጵያውያን ሐሳባችን? መቼ ነው አንድ ሰው ለሰራው ጥፋት ሁሉ ኃላፊነቱ ወስዶ ከስልጣኑ የሚወርደውና ላደረሰው ሀገራዊ ሰቆቃ የሚጠየቀው? ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ያለውን ህዝብ ደም ካፋሰሰና ሀገርና ዜጋን ካወደመ በኋላ ጀግናው የኢትዮጵያ መከላከያ ሰራዊት እያለ በልበለው ብሎ ወገንን ከወገን ሲያዋጋና ሲያጫርስ ቆይቶ ሲማረኩ የኢትዮጵያ ሰራዊት አባላት አይደሉም እያለ ለመስዋዕት እርዳ አሳልፎ የሰጠው ወጣት ዜግነት የሚክድ መሪ ነው ወይ ለመሆኑ? በበላይነት እያዘዘ እየመራና ከሲቹዌሽን ሩም የአደባባይ አዛዥነት ምክንያት ለሆነው ስኬትም ሆነ ውድቀት ኃላፊነቱን የማይወስድ ሙልጭልጭ ለወስዋሳ ሰው መሪ ይባላል ወይ? ምን ሆነን ነው እንዲህ የወረድነውና የማንም ዘሎ ያልጠገበ ቱሪናፋ ወጠጤ መጫወቻ ያደረግነው ራሳችንን? መቼ ነው የሰከነና ሩቅ ያለመ በሚሊዮኖች ዜጎች ሕይወትና ደም ላይ ሳይቀለድ በሰከነ አእምሮ ነገሮቻችንን የምናከናውነው? ሰው ጠፋው ባገሩ ምን እስክንሆን ነው? ዛሬኮ ዓለምና የዓለም ሚዲያ ሁሉ ያየውና ያጋለጠው ጉድ ስለሆነ በአይናችን ፊት በካሜራ ስለቀረበልን እኮ ነው ከመራሩ እውነት ጋር ፊት ለፊት ለመጋፈጥ የተገደድነው። ስንት ጊዜ ነው በኦሮሚያ በቤንሻንጉል ጦሩ ውጣ እየተባለ ከተሞችና የአገሪቱ ዜጎች ለሰብአዊ ሰቆቃ የሚዳረጉት? ማን ነው ይሄንን ሀገራዊ የደምና የሰቆቃ አሳዛኝ ቀልድ ማስቆም የሚችለው? በቃን በቃ ከዚህ በላይ መውሸልሸልና መወሻከት በቃ የምንለው መቼ ነው? ለመሆኑስ ከወያኔም ሆነ ከማንም ጋር በጨዋ ደንብ ቁጭ ብሎ ሰክኖ መምከርና ወደ መግባባት ማምራት ነው የሚሻለው ወይስ ሀገርና ህዝብን አውድሞና አዋርዶ ሀገር ምድሩን ላሞራ ጥሎ መፈርጠጥ ነው? ይህን አይነቱ መደዴነትና የአደባባይ ውንብድና ለኛ ኢትዮጵያውያን ይገባናል ወይ? ይመጥነናል? ይሄ ስም የሌላቸውና የአንድም በሽተኛ ሰው ቅዠት ለማሳካት ሲባል በሺዎች በለጋ ዕድሜያቸው እየወጡ ለጅምላ እልቂትና በጥይት መታጨድ የተዳረጉትን ወገኖቻችንን ማነው ስማቸውን የሚያነሳላቸው?
ያጎደሏቸውን ቤተሰቦቻቸውን ዞር ብሎ የሚያያቸው ማን ነው? እንዲህ ያለ የሕፃናት ዕቃቃ እንዲህ ያለ ዲሞ ፈጭስ ጨዋታ በሀገር ላይ መጫወት እንዴት ተሻለ? እንዴት ራሳችን ለእንዲህ ያለው ከሕፃንም የባሰ ሕፃን ምሪትና መዋረድ አሳልፈን ሰጠን? ምንድነው እያደረግን ያለነው? ምርጫችን ምንድነው? አሁንም በቅርቡ ከዓለም ሁለት ኃያላን ሀገራት መካከል አንዱ አደርጋችኋለሁ ተከተሉኝ የሚለው ልክፍተኛ እየተከተልን ለመንጎድ በእውን መርጠናል ማለት ነው። እውን እኛ ኢትዮጵያውያን ምርጫችንና ማንነታችን ይሄው ነው? ከዚህስ በኋላ እንዴት ወዳለ ሞት ይነዳናል? እንዴት ወደ መሰለ ሀገራዊ ሰቆቃና እልቂት እንነዳለን? መቼ ነው በቃን የምንለው? መቼ ነው? አሁንስ ሁሉም ነገራችን እጅግ ስለበዛ ከፈጣሪ የምንጠይቀውም ልቦና የለም። ሁሉም ልመና አልቆብናል። ፈጣሪ የሚገባንን የእጃችንን የሆነውን መጠን ይስጠን ማለት ብቻ ነው የሚቻለው። ምናልባት ምርጫችን ይህ ይሆናል። ምናልባት ልንሆንና ልንደርስበት የምንችለው ትልቁ ከፍታ ይኸውና ይኸው ነው። ከሆነም ያለንን የሰጠንን የመረጥነውን ይባርክልን። አንቺ መሪዎችሽ ሕፃናት የሆኑ ሀገር ወዮልሽ። ኤሎሄ ኤሎሄ አምላኬ ሆይ ስለምን ተውከን? ብትወድስ ይህ በሕፃን መሪዎች የገባንበት ጽዋ ከእኛ ይለፍ ይለፍልን፣ ያሳልፈን ያሳልፍልን። ፈጣሪ አምላክ ይህን እርግማን ከላያችን ላይ ወደን ከተደፋን ብንረገጥ እንዳይከፋን ጫንቃችንን ያደንድንልን ማለት ነው። ሌላ ምን ይባላል? እርሱ አንድዬ ይሁንሽ አንቺ ምስኪን አገር።